እንደዚህ ተገላልጠሽ ልትሄጂ ነው? ልትወጪ ነው? መንገድ ላይ እንደዚህ ሆነሽ ልትሄጂ ነው እንዴ? እንኳን እንደዚህ ከፍቶ ሄዶ የለም ቤት ውስጥ ካንተ ጋር ስር መጠመጥ ወንድሜን ቤተሰቤን ምናምን ስል ፈላጊ ሌለኝ ነው የሚሰል እንደዚህ ሆነሽ እንደዚህ ክብርሽን ጥለሽ ልትሄጂ ወይ? በእናትህ ክብርሽን ምናምን አትበላ። ሰው እኮ ውጣልኝ። በቃ ነገርኩሽ። እኔ ልብሱን ሳቀይሪ አልወጣም። ሰላም ውዶቼ፣ እንዴት ናችሁ? ደህና ናችሁ? ዛሬ በጣም የፈጠነ ኢንትሮ ነው የምሰራላችሁ። አብርሽ እየመጣ ነው ከስራ እና እኔም በጣም ደክሞኝ እረፍት ላድርግ ልተኛ ነበር መኝታ ቤት የገባሁት። ግን ደግሞ ምናለ አንድ ተንኮል ሰርቼ እኔም ብድሬን በመልስ ብዬ አሰብኩኝና ለምን አብርሽን ፕራንክ አናደርገውም? በቃ ከተለመደው እኔ ከምለብሰው አለባበስ ወጣ ያለ አለባበስ አጭር ቀሚስ ምናምን ለብሼ የተገላለጠ አይነት አለባበስ ለብሼ ልጠብቀው ነው እና ዴት አለብኝ ልወጣ ነው ልለው ነው እና ደስ ብሎት ሂጂ ምናምን ይለኛል። ኖ አይሆንም ልብስ ቀይር ይለኛል። እስኪ አብረን የምናየው ነው የሚሆነው። እኔ እርግጠኛ ባልሆንም ደስ የሚለው አይመስለኝም። እውነት ለመናገር እንደዚህ ለብሼ ስለማያቀኝ እንደዚህ አይነት አለባበስም እንደማልወድ ስለሚያውቅ ደስተኛ የሚሆን አይመስለኝም። ምን ሆንሽ ምናምን ይለኝ ይመስለኛል። ግን እስኪ አብረን የምናየው ይሆናል። ይሄንን ቤት ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። ወዳችኋለሁ። ሄሎ ሃይ ነው እንዴት ነው ዛሬ ደግሞ ምን ነው አለባበስሽ? ዛሬ ቀጠሮ አለብኝ። የምን ቀጠሮ? ዴት ልወጣ ነው። ምን ነው ዴት ምንድን ነው? ቀጠሮ አለብኝ። ምን ነው ዴት? አዎ ምን ነው ዴት? ከወንድ ጋር ቀጠሮ? አዎ ምን ነው ችግር አለው? አይ ችግር የለውም። ግን እንዴት ነው ደግሞ አለባበስሽ ደግሞ ልብስሽ ምን ሆነ? በጣም አጭር ነው እኮ የለበሽው። ምን ችግር አለው? ኧረ ሰው እንዳይሽ ሰው ነው ሌሎቹ ሲለብሱ ሰው ምናምን ይባላል። ሌላ ነው። ምን አገባሽ አንቺ ነሽ እንደራስሽ። ይኸው እስኪ እረፍ። ምንድን ነው አሁን እንደዚህ ተገላልጠሽ ልትሄጂ ነው? ልትወጪ ነው? አሁን መንገድ ላይ እንደዚህ ሆነሽ ልትሄጂ ነው? ምን አብረሽ በጣም አትካበድክ። ምን አይነት ሰው ነው የምታገኙ? እሺ ደግሞ እንደዚህ ለብሰሽ ስትሄጂ አይ ቲንክ በቃ ጥሩ ስሜት አለኝ መሰለኝ። ደስ እያለኝ ነው ለሱ እና በቃ ላገኘው ሌላ እንደዚህ ለብሰሽ ምን ችግር አለው? ኧረ እሱ ራሱ ይታዘብሻል። ለሱ ያርኔ እንደዚህ ብለብሰው ኧረ በእናትሽ እንደዚህ አይጠብቅሽም። እንደዚህ ለብሰሽ ማለት አንተ ብትሆን እንዴት ነበር የምትጠብቀው? ኧረ ወንድ ልጅ እንደዚህ የምትለብስ ሴት አይፈልግም። እውነት ለቁም ነገር የሚፈልግሽ ከሆነ እንደዚህ ለብሰሽ ሂደሽ ደስ አይለው። በጣም ነው የሚደብረው። አይ አብርሽ እንዴ ለቁም ነገር እና እኔ የእውነቴን ነው። እሺ በቃ ኧረ እዩ በመስታወት እዩ ማርያም ይኸው በጣም ነው የሚያምረው። እንዴ ቀሚስሽ ነው ቁጥራቱ በጣም ነው የሚያምረው። እኔ በጣም ወድጄዋለሁ። ይኸው ከላይ እና ምን ችግር አለው እንዴ? ምን እንኳን እንደዚህ ከፍቶ ሄዶ የለም። ኧረ እነሱ የራሳቸው ጉዳይ ነው። አንቺ ሌላ ሰው ነሽ እንዴ? ከመቼ ጀምሮ ነው ቆይ እንደዚህ ደግሞ መልበስ የጀመርሽው? ምን ማለት ነው? አትወጂም አልነበር እንዴ እንደዚህ አይነት ቀሚስ እኮ በቃ አሁን ደግሞ እንዴ ምን ሆነ ነው ሁሌ እንደዚህ ሆናለሁ እንዴ? ደህና መተሽ ደህና ሰው ሲበላሽ እኮ በቃ ምንም። ወይ ጉድ በኢየሱስ አካበርክ በጣም። ምንም እያካበርኩኝ አይደለም ማርያምን እንዴ የምርሽን ነው ግን? ኧረ አብርሽ በእናትህ እንዴ ምን አይነት ቀልድ ነው እንዴ? እኔ እኮ ትልቅ ሰው ነኝ። ምን ይሆን? እኔ ትንሽ ነሽ አላልኩኝም። እና ታዲያ ምን ግን አሁንም ደግሞ የህፃን ልጅ ስራ ነው እየሰራሽ ያለሽ። እንደዚህ ለብሰሽ ትሄጃለሽ እንደ ህፃን ልጅ እንደ ቲኔጀር ማለት እንዴ? እኔ መልበስ መዘነጥ ምናምን አያምረኝም። ኖ አዘናነጥ በቃ አለው እኮ ስርዓትሽን ጠብቀሽ ጽድት ብለሽ አትሄጂም። ይሄ ምን ሆነ እንዴ? እስኪ ምን እንደምትመስይ ምን መሰልኩኝ እንዴ? በጣም እኮ ነው የሚያምረው። ይሄ ምን ያምራል? እስኪ እንዴት አጭር እንደሆነ ይሄ እኮ ሰውነትሽን እኮ አገልጠሽ ነው እየተሻለሽ ነው። ፋሽን እኮ ነው ይሄ። አረ ይሄ ምን አባቱ ፋሽን? ይሄ ፋሽን ነው እውነት። ባይሆን ከጫማው ጋር ሄደ መሰለኝ አላውቅም። አይደለ እንዴ መሰለኝ እንዴ ሌላ ቀሚስ ረዘም ያለ ቀሚስ ምናምን ለብሰሽ አትሄጂም እንዴ? ምን ችግር አለ? አረ በእናትህ ተው እንዴ! አረ በኢየሱስ ስም አረ ይሄን ለብሰሽ አትሄጂም ማርያምን። ምን እዚህ ጋር ትንሽ ተነጭቷል ቀሚሴ። አረ ሰው ምን ይልሻል? አሁን ከሰፈር ስትወጪ ራሱ ምን ይላል? ይሄን ለብሰሽ ስትወጪ ነው በእናትህ ተወኝ። እንዴ ዛሬ ግን ምን ነክቶሽ ነው? ቆይ ምን
ነካኝ? ማርያምን ሌላ ሰው እኮ ነው የምትመስይው። አንቺ አትመስይም። አምሮብኛል ማለት ነው። ተቀይሬያለሁ። ኧረ ምን እንደመሰልሽ ብታይ። ምንድን ነው የተቀባባሽው ምናምን? ይኸው በኢየሱስ ስም ኧረ እፈሪ፣ ማርያምን እፈሪ። አትሄጂ ምን እያዘዝከኝ ማርያምን እንዳትሄጂ። አትሄጂ። አንተ እኮ ትልቅ ሰው ነኝ እኔ እኮ ትልቅ ሰው ነኝ። ኧረ ትልቅነት ይሄ አይደለም ማለት እንዴ ይኸው እኮ በኢየሱስ ስም እኔ ሌላ ሰው ቢያደርገው ምንም አይመስለኝም፣ አይገርመኝም። ግን አንቺ እንደዚህ ጋር በቃ አልጠብቅም። አንቺ እንደዚህ አልጠብቅም። ይሄ ሰው ለብሶት ሳይው ራሱ የሚያስጠላኝን ልብስ አንቺ እህቴ እንደዚህ ለብሳ ሳይ በጣም ነው የደበረኝ። እንዴ ማይደብረ በቃ ከዚህ በኋላ እንደዚህ ሊቀጥል ይሻላል። እንደዚህ ልትሆኚ በቃ እንዴ እኔ ወጣት ነኝ እኮ ማለት ወጣትነት በዚህ ነው የሚገለጸው። አይ ኖ በተለይ ይረጋ ክብርን ጥሎ መንገድ ለመንገድ እንደዚህ ተደላልቶ መሄድ ነገር የለውም። በጣም ነው የሚያምረው። በጣም ነው በቃ እኔ በጣም ወድጄዋለሁ። ሴት ልጅ ክብሯን ጠብቃ እንዳለ አለባበሷን አስተካክላ ስትሄድ ነው ደስ የሚለው። ይሄ ስነ ስርዓት የሌለው አይነት አለባበስ ምንድነው? ሰው ላገኝ ነው ቀጠሮ ገባኝ። እኔ እኮ አሁን እኮ ማግኘትሽ እኮ መጥፎ አይደለም፣ ትልቅ ነሽ። ኦኬ ዴት አድርጊ። ግን እንደዚህ አይነት አለባበስ እንደዚህ ተገላልጠሽ መሄድ ምን ሆነ? ምን ማለት ነው? ምን ሆነ? ይኸው እስኪ እንዴ በጣም አጭር እኮ ነው እንዴ! አይታይሽም እንዴ? ቆይ ምንም አላጠራም። ምንድነው? ለኔ ብቻ ነው እንደውም እንኳን እንደዚህ ወደ ላይ ተደርጎ ይደለበስ የለ እንዴ? ፈልገሽ ነበረ? አሁን እንትን ብለሽ ነው? እኔ ስታይ ነው እንደዚህ ያደረግሽው እንዴ? አንተ በስነ ስርዓት አናግረኝ፣ ስነ ስርዓት ያዝ። ባይሆን ሌላ ነገር እንትን ምትለኝ ኮሜንት ምሰለኝ ፀጉር ቤት ለመሄድ እንትን በቃ ሰዓት አልነበረኝም እና ዝም ብዬ እንደ ነገሩ ነው ያደረኩት አይደለ? ሂውማን ምናምን ብታረጊበት በጣም አሪፍ ነበር ማለት። አንተ ምንድነው ምን ችግር አለው? አባረግ እንዴ ምን ችግር አለው ማለት ምን ችግር አለው? እኔ ቤት ውስጥ ካንተ ጋር ስር መጠመጥ ወንድሜን ቤተሰቤን ምናምን ስል ፈላጊ ሌለኝ ነው እንደሚሰል ነው ስል እንደ ሴቶቹ መልበስ መዘነጥ ምናምን ማልፈልግ ነው። እንደዛ አላልኩኝም እኔ አዘንጭ አላልኩኝም እንዴ አይመረብሽ አላልኩኝ። እና ምን ይያለው እኔ አንቺ ቢያምርብሽ ቆንጆ ብትሆኚ ካንቺ በላይ ደስተኛ ሆናለሁ። አይመስልም እህቴ ያምርባት ማየት በጣም ደስ ይለኛል። አይመስልም ግን በዚህ አይነት መንገድ እንዲያምርባት አልፈልግም እንዴ። የአብርሽ እህት እንደዚህ ለብሳ እንደዚህ ሆና መንገድ ላይ ታየች ቢባል እንኳን ያሳፍረኛል። እንደዚህ ሰው ቤሽ ያሳፍረኛል በጣም። እህቴ አይደለችም ብለሽ አምጥጥ መብት ነው። ዝም ብለሽ የማይገናኝ ነገር አታገናኝ። መብት ነው ነገር እንዲያምርብሽ ቆንጆ መሆን የምትፈልጊ ከሆነ ሌላ ብዙ ልብስ አለሽ አይደል እንዴ? ሌላ ነው መልበስ የምፈልገው ይሄንን ነው መልበስ የምፈልገው። እንደዚህ ሆነሽ እንደዚህ ክብርሽን ጥለሽ ልትሄጂ ወይ? በእናትህ ክብርሽን ምናምን አትበላ። ሰው እኮ ነኝ። እንዴት ነው የምታናገሪኝ? ደግሞ እንደ ትልቅ ብታስቢ እንደዚህ አታረጊም ነበር። ስነ ስርዓትህን ያዝ አብርሃም፣ ስነ ስርዓትህን ያዝ። እንዴ ጉዴ! ሌላ ሰው ማዋራ ነው እየመሰለኝ ያለው። አብርሃም ስነ ስርዓትህን ያዝ በእውነት። እዚህ ቤት ለቤት ከእናንተ ጋር ውሎዬ ከአንተ ጋር ሲሆን ቤቴ ስራዬ ምናምን ስል እንዴ አንተ እኔ እኮ እህትህ ነኝ፣ በዛውም ታላቅ እህትህ ነኝ። በቃ ብዙ ነገር ያስፈልገኝ ነገር አታውሪ። እንደዛ ነው በቃ። አሁን እያወሩ ያለሁት እንደዚህ ለብሰሽ አትይጂ። ሲጀመር እንደዚህ አይነት ልብስ አለሽ። ሲጀመር አብሽ የሆነ ደስ የሚል ነበር ይመስለኝ ማለት እህቴ እንደዚህ ተገላጣ ስትሄድ ነው ደስ የሚል መገናኘት። እንደዚህ አይነት ነገር ልጀምር ነው ሆኖ ምናምን ስታውቂ የሆነ ደስ ሰው ብታገኝ ደስ ይለኛል። አይመስልም? ላንቺ የሚሆንሽን ሰው ብታገኝ በጣም ደስ ይለኛል። ግን እንደዚህ ሆነሽ የምታገኙ ሰው እኔ መቼ በቃ አብርሃም በቃሽ ከመኝታ ቤት ይውጣ። አልወጣም እንዴ ውጣልኝ በቃ ነገርኩሽ። እኔ ልብሱን ሳቀይሪ አልወጣም። ልብሱን ቀይሪ አትይጂ። አው አዝሻለሁ። ምን ታላቅ ስለሆንሽ ሁሉም ነገር ታደርጊያለሽ እንዴ? ኧረ በእናትህ አስቀኝ። የእውነቴን ነው። አትይጂ በእውነት ውጣልኝ። ውጣ አልሄድም እና ልጨርስና በእናትህ ሰዓት የለኝም። ስልኬን አውጣልኝ ደግሞ እዛ ጋር ሁሉም ልብስ ቀይረሽ እንዴ ያልሽ ካልሆነ አትይጂ። እዚሁ እንዲሁ ለብሰሽ ትቀመጫለሽ። ምንድን ነው የፈለግከው? ልብስሽን ቀይሪ። እንደዚህ ለብሰሽ አትወጪ። ፍላጎት እንደዚህ ቢጃማ ለብሼ ካንተ ጋር እንደዚህ ተርመጥምጬ እንድውል ነው። ካንተ ጋር ምናምን አትበይ። እንደዛ ነው። እኔ ያስኩሽ አታስመስይ። እንደዛ ነው። ምንድነው? እኔ እስካሁን ያስኩሽ እንደዚህ ለብሼ በቃ ቤት ተርመጥምጬ እውልልሃለሁ አላልኩኝም። እንደዛ ነው። አላልኩኝም። ምንድነው የፈለግከው? ይሄ ነው ለአንተ ክብር? ይሄ እንደዚህ ይሄው በቃ እሺ አላልኩኝም። ሌላ አይነት አለባበስም ለብሰሽ ሊያምርብሽ ይችላል እንዴ? ውጣልኝ በቃ ውጣ። በቃ ሙዴን ራሱን ተናልከው ዘው ውጣልኝ። በቃ አልወጣ። ውጣ በቃ ውጣ። አብረን ውጣ።
ትቀሪያለሽ። ውጣ በቃ። ሌላ ልብስ ቀይረሽ ካልሆነ አትሄጂም። እሺ ውጣ በቃ። አንቺ እውነትሽን ነው? አዎ ውጣ። እንደዚህ ለብሰሽ ትሄጂ ነው? አይመለከትህም። በቃ ውጣ። ይመለከተኛል። እህቴ ነሽ፣ ይመለከተኛል። እንደዚህ ለብሰሽ እንድትወጪ አልፈቅድልሽ። በቃ አውልቂው። አንተ አትንካኝ። ስርዓት ያዝ። በቃ ውጣ። ይኸው ለበስኩ እኮ። ከዚህ ላይ ደግሞ ጆንያ ነገር ደግሞ ደረብ አደርጋለሁ። ከዛ ብርድ ልብስ ነገር ብጨምርበት ደግሞ ጥሩ ይመስለኛል። በቃ ውጣ። ነገርኩሽ። ተመልሼ እመጣለሁ። ይሄ ልብስ ቀይረሽ እንዳገኝሽ እየነገርኩሽ ነው። ውጣ አብርሃም፣ እያዘዝኩ ነው። ውጣ በቃ። ተመልሼ እመጣለሁ። ውጣ እያልኩ ነው አብርሃም። ስለማከብርሽ ነው የምወጣው። ነገርኩሽ። ግን ቀይሪ። ተናዶብኛል ጋይስ እና የእውነት እንደዚህ ነብሽ የሞተው እንዴት ይሻልሻል ማለት ማርያምን አሁን እንደዚህ አግኝቼሽ እንደቀደሙ አግኝቼሽ ቢሆን ኖሮ ማርያምን ብለህ ታረጋኝ ነበር። ማርያም ጭራሽ አትሄጂም ነበር። ማርያምን ጭራሽ ነበር ማለት እንደዚህ አሁን እንደዚህ ሆኜ ልሄድ እንደዚህ ለብሼ ልሄድ ይሻላል። ግን እንደዚህ እንዴ ብዙ ልብስ አለሽ። በቃ ሌላ ልብስ ለብሰሽ አብርሃም ሌላ ልብስ ለብሰሽ በቃ ቀይሪ። አትቅሪ። ባገባ ምን ታፋታኝ ነው መሰለኝ። ቢመጣልኝ እኔ እንደዛ አላልኩኝም። እኔ ደግፍሻለሁ። አሁንም ይልሽ ሌላ ልብስ ለብሰሽ ሂጂ። በቃ ደህና ልብስ ለብሰሽ አሁንማ ሙዴን አበላሽው ነው አይደለም። የምርሽን ነው? በእኔ ምክንያት ዳውና አይደለም። ሌላ ብዙ ልብስ አለሽ። ሌላ ልብስ ለብሰሽ ሂጂ ልነጫነጭበት ነው እንዴ? አይደለ? ይደብረዋል። መስራት ያዝሽ። እሺ እንዲህ ሆነሽ ሂጂበት እስኪ። ምን እንደዚህ ሰራው ከኔ ለተኛው ሲደብረኝ ጊዜ ልደበረብህ ነው። ውጣልኝ ዴቱስ ሲደብረኝ ልደበረብህ ነው። ዴቱስ ነው ማለት እንካይን ጫማ ይዘህ ዴት የለም ወይ? በቃ ሲደብረኝ ልደበረብህ ነው። ውጣልኝ በቃ ምንም ዴት የለም። እሺ እኔ እኮ ዴቱ ደስ ብሎኝ ነበር። ልታገቢ ነው ብዬ ደስ ብሎኝ ነበር ማለት ልትገላገለኝ። አዎ ማለት በቃ ማን ነው በቃ ሊገላግለኝ ነው ሊወስድልኝ ነው ብዬ ነበር። በቃ እንደዚህ ዘነጥሽ ልትተኝ ፈልገሽ ነው? በህልምሽ ልትፈልጊ? በቃ በሆነ እራት ትጋብዘኛለህ። አይ ዴት ምን ማይሆን መስሎ ነው ይሆናል እኮ። እሺ ጋይሶች አያችሁልኝ አይደለ እንዴት እንደሚያላግጥብኝ። አንድ ቀን ማዲክ መውጣት አይቀርም። የእውነቴን ነው አይቀርም። ኢንዌስት ወዳችኋለሁ። እሺ ይሄንን ቤት ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሆንላችኋለሁ። ወዳችኋለሁ።